አንተ ሁሌ በሷ ቤት ሄዳለሁ ላይ ነሳኝ እሷ ቤት ሄዳ ቆይ ሰላም ነሽ? ደህና ነኝ አልሐምዱሊላህ። የት ነሽ? እኔማ አብዲ የለም የኢዱ ደርሷል። የኢድ ልብስ አልገዛልኝም። የት እንደሚሄድ እራሱ ነው ያልገባኝም። ሁሌ ውጪ ይወጣል። የት እንደደረሰ አላውቅም። የት እናንተ ጋር አልመጣም እንዴ? ኧረ እኔ ምንም አልገዛልኝም። ለኢድ ደርሷል እኮ መቼ ያነሳት በሳምንት አንዴ ቢሄድ እኔ ጠዋት ይነሳል የት ልትሄድ ነው ስለው ሱቅ ወጥቼ መጣሁ ይለኛል። አሁን ስሰማ እሷ ቤት ሄዶ ነው ያለ። ሁሌም እሷ ቤት ሄዳል። ምን ላድርገው እኔ ነገርኩት። ይደርሷል፣ ረመዳን ደርሷል። የረመዳን ልብስ አልገዛልኝ። ይደርሷል። ረመዳን ራሱ አንድ ሮባ ነች የገዛልኝ። አንድ ቲሸርት ይሄ የሰላት ቀሚስ አንዷ ብቻ ለራሄል እንጂ ለኔ ምንም አይገዛልኝም። አይ ጥቁር እስከ ጭራሽ አልገዛልኝም። ያልኩሽ አንቺ ቀይና ነጭ ታማርጫለሽ እንዴ? እስከ ጭራሽም አልገዛልኝም። የለም ለፍጡር ብቻ ነው የሚገባው። የት እንደሚሄድ እራሱ አላውቅም። ነው እሱማ የኔ ቤት ማለት ዛሬማ ልብስ ካልገዛልኝ እዚህ ቤት አይገባም፣ አያፈጥርም። ቻው እሺ። ጓደኞቼ የነገሩት ነገር ሁሉ ነገር እውነት ነው። ይገዛል፣ ለቃውም ይገዛልኝ። ፍጡር ራሱ አልሰራ ማነው በርም ያንኳኳ? አብዲ መጣ ልበል እንዴ? ምን እየሰራ ነበር ይነግረኛል ዛሬ። አሁን ምን እየሰራ ውሎ ነው አሁን የሚመጣው? ማነው? በቃ እዚህ ቤት ለማግባት አንድ ሰዓት ሙሉ እንቆማለን። የት ነበርክ እስካሁን? እንዴት ይሄን ነበርክ ማለት ነው? የት ነበርክ እስካሁን? በጠዋት ጀመረክ እስከ ማታ። ረመዳን አይደለም አልጦምበትም። አብዲ ራሄል ጋር ብቻ ነው እንዴ? ራሄል ጋር ብቻ ነው ምንድን ነው ያለች ፍቅር ራሄል? በቃ ቆይ ነው የምልሽ ማለት ነው። የረመዳን ውስጥ ያንቺ ጭቅጭቅ አልቅም። ምንድነው ያንቺ የጎደለ? ከነጋ ወጣክ ተኛ፣ 2 ሰዓት ተኝተህ ወጣክ። ምን እየሰራህ ነበር እስካሁን? ታዲያ የኔ ሚስት አንቺ ብቻ ነው እና የሷ በሳምንት አንዴ ከሄድክ መቼ አነሳት? አንቺና እሱ ምንድነው ልዩነቱ? ምንድነው ማለት ነው? እኔ እኮ መጀመሪያ ሚስት እኮ ነኝ። ይሁን ቢሆንስ ካሁን በሳምንት ላንቺ ቤት ፈርሼ በሳምንት ሐሙስ ከሄድ ከለፍ መቼ አነሳት? ቆይ ላንቺ ቤት ፈርሼ ሁሉም ነገር ላንቺ ምን ያንቺ ዱዋንና የሷ ዱዋን አንድ ነው? ይሁን ወደህ እኮ ነው ያገባችው። እኔ ፈረስኩም አልፈረስኩም አማረም አላማረም ሁሌም ራሄል ቤት መሄድ የለም። ይደርሳል። ልብስ አልገዛህልኝም በረመዳን እኔ ጦምኩኝ ማለት ነው። አሁን በረመዳን ጭቅጭቅ አያስፈልግም። በረመዳን ሁሉም ነገር ላንቺ ሞልቻለሁ። ምንድነው ፍራሽ አለ ቤቱን ሁሉ ወደ ከራ ፍራሽ ምናምን አልፈለግም። ሂድና ዛሬ ሂድ ነው የቀረው 11 ቀን ነው። ሂድና አሁን ልብስ ትገዛልኛለህ አድርጋለኝ ንገረኝ። እኔ ልብስ እገዛልሻለሁ። ልብስ ከገዛ በኋላ ሌላ ጭቅጭቅ እንዳትመጣ። ዛሬ ነው ወጥቼ የምገዛ። ሙሽ ራሄል ብቻ ትገዛለህ ሁሌም። ለሷ ቲሸርት ቦዲን ምኑ ትገዛለህ። ለኔ ምን ገዛልኝ? አንድ ልብስ ገዛልኝ አታውቅም። በረመዳን መደብ አንቺ አልሐምዱሊላህ በል ምን የሚያሰለኝ ቤት ላንቺ ፈራ አለኝ። ቤት አትበል። ቤቱ ልብስ አይሆንልኝም። ያላ አሁን ወጥተህ ትገዛልኛለህ። ያላ ባንተ ለብሽ እወጣለሁ። ገዛልኝ። ያላ ልበስና ውጣ። እኔ አልገባም። እንደውም ወይ ለምን ያሳጋ ሄዳ አሁንም ሂድ ልበሽና ውጪ እባክሽ ገዛልሻለሁ። ወይኔ ያ አላህ ለካ ሁለት ሚስት ማግባት በጣም ጭቅጭቅ ነው ማለት ነው እንዴ? ያኛም እንደዛ ትላለች፣ እቺም እንደዛ ትላለች። ወይ ያ ረቢ ያ አላህ ቆይ እሷ የምትፈልግ ሁሉም ነገር ገዝቼ ነገ ምን እንደምትል አያለሁ። እስቲ ልባስ። እኔ አሁን እንግዳ ነው አልገባም። ቤት ውስጥ ከገባው ሌላ ንግግር ይመጣል። ወይኔ ጉዴ ቤቱ ፈረሽኩት። ምን የመሰለኝ ሱብሃንአላህ። አልሐምዱሊላህ ምናምን የለም። አያ ቶሎ በስ ልባስ እና ነኝ ለብሻለሁ። የለም ነውጣ። ቆይ አሁን ምን ትፈልጋለህ? ቁጭ በል። ፈልገው ሺቲ የሰላት
ለኢድ ጫማ ሻንጣ እስቲ ቴሌፎን አስቀምጪና በስነ ስርዓት አውሪ። አናገርኩህ እኮ። ምን ትፈልጋለህ? የምፈልገው ሺቲ ነው ለኢድ። አንድ ሺቲ፣ ሻንጣ፣ ሁለት ጫማ። በዛ ለራሄል ገዛላት እንደዛ አይደለም። ለራሄል ቀይ ከገዛላት ለኔ ነጭ፣ ለሷ ነጭ ከገዛላት ለኔ ቀይ። ለሽ እሷ ትገዛላታለህ በአይነት በአይነት እኔ ምንም አይገዛልኝ። ሻንጣ ልብስ እፈልጋለሁ። ሻንጣ ልብስ እገዛለሁ። አንቺ ይኸውልህ እሷ ነጭ ከገዛው ለኔ ነጭ ለምን አይሆንም? አይሆንም ይሆናል። ለሷ ነጭ ከገዛላት ለኔ ቀይ ትገዛለህ። ውሽ ለሷ ብቻ ትገዛለህ። ሁሉ ነገር ራሄል ጀነት ትቢ በቃ ሁሉ ነገር ለራሄል ነው። እውነታቸው ነው። ጓደኞቼ የሚያናገሩኝ ነገር ሁሉ ነገር እውነት ነው። ሙሽ ውሸት እንደዛ አይደለም። ረመዳን ውስጥ እንደዛ አይነት ንግግር አይደለም። ረመዳን መቼም አልጦምኩም። እኔ ከላንቺ ማነዳ አልሐምዱሊላህ በል የምን ያክል እየተፈረሽ ለሙሽሪና አልሐምዱሊላህ በልና ሌላ የቀረ ሞራላ እኔ ደግሞ ባሌ ልንገርህ፣ ሻምፖ የለኝም፣ ክሬም የለኝም። እሱ ሸዋር ፈልጋለሁ። ጠጉር ውስጥ ሸዋር የሚባል ታቋለች። ሸዋር አቃለው በከረባ የሚሰራው እሱን እፈልጋለሁ። እሱንም ትገዛልኛለህ። ምን ነገር ትፈልጋለህ? አሁን ፈልገው ይሄ ሁሉ ማለት አሁን ነው የምንገዛው። አሁን ካልገዛን ቁጥር ራሱ አልሰራም። እኔ እገዛልሻለሁ። ምን ነው እስማኒ እኔ ተራሂል ጋር ይገዛልኝ የሷ ምርጫ ሳ ላ እኔና አንቺ ብቻ እንሄዳለን። ለአንቺ የፈለግሽ ነገር ሁሉ እንገዛለን። ከገዛም በኋላ ግን ምንድን ነው ቀራ ራይል እንደዛ አይነት ረጅም ለበሰች አጭር ለበሰች። አሁን ባንቺ ሆርሪያ በራስሽ ሁሉ ነገር እሷ ቀይ ከለበሰች እኔ ነጭ፣ ነጭ ከለበሰች እኔ ጥቁር የመረጥኩ እሷ ለበሰች የገዛች አይነት ትነግረኛለች እኮ እንዳንተ መሰለች ትነግረኛለች። የለኝ ገዝተን
ነው ትዛለሽ ታዲያ? አይ ምንም ትዝ ያለኝ በቃ ይበቃኛል። አመሰግናለሁ። እኔ እናንተ ሁለታችሁ በአንድ እዚህ ምን አለች ራሄል? ምን አለች? ለእሷም የገዛም አሪፍ ነው አለች። ግን እሷ ትላለች ለፈቲያ ጥሩ ትገዛለህ፣ ለእኔ መጥፎ ትገዛለህ ምናምን ትላለች። አዲ አንተ ገዛለህ፣ ለእሷ ምርጥ ነገር ትገዛለህ፣ ችግር የለውም። ለእኔ እሷ ገዛ፣ ለእኔ ለእሷ በለጠ በገዛ ችግር የለውም። እሷ ዝም ብላ ትላለች እንጂ አልቀናባትም። እኔ በቃ ጎበዝ፣ በእውነት በጣም ነው የምወድሽ። እንደዛ ከሆንሽ እኔ የሚቀና ሰው አይወድም። እኔ አልቀና ታውቀኛለህ። እናንተ ሁለት ናችሁ፣ ሁለት ብቻ ናቸው እናንተ ያገባው አይደለም እንዴ? ሁለቱም ግን ለአንዱም 10 ብር ላንቺም 10 ብር ከሰጣው ለራይ 10 ብር ነው የምሰጠው። አዲ ነው ሰጣት፣ ችግር የለውም። እንዴ አንቺ ለካ ቅናት የለሽ። እኔ ቅናት የለኝ። የበለጠ ራሱ ብትገዛላት አዲ ገዛላት፣ ችግር በቃ እሺ። አሁን ደህና ደርና እሷ ጋር ሄዳለች። ልትሄድ ነው ዛሬ? በቃ ይሄ ብቱቱ ምን ያደርግልኛል? ይሄ ራሱ አለብሰው ለሰው ሰጠዋለሁ። እኔ ስለተኛ አሁን ራሄል ሰላሜን አሰጠችኝ እኮ ሴትዮ። እሷ ቤት ሄዳለሁ፣ ለእሷ ገዛሁላት፣ ይግዛላት። እኔ ሲጀመር እሷን ለማናደድ አልፈልገውም። ለሰው ሰጠዋለሁ ሌላህ ብዬ። እኔማ አሁን አስጠላኝ። የቤት መጅሊሱ ራሱ አስጠልቶኛል። ገና መጋረጃው አልተቀየረም፣ ግድግዳው ቀለሙ ራሱ አስጠላኝ፣ ለምባዎቹ ራሱ አስጠልቶኛል። እሷም አሁን የራሄልማ በሳምንት ነው የሚቀየረው። የኔ እንዳለ አስጠላኝ። ግድግዳው እሱ ሁሉ ነገር አስጠልቶኛል። አሁን ሲመጣ እለዋለሁ በቃ ይህንን ቤት ቀይርልኝ፣ ይህ ቤት አልፈልገውም እለዋለሁ። መጋረጃው አስጠላኝ። ስላስጠላኝ ወይ ሌላ ቀለም ያስገባው ወይ ሌላ ቦታ ከራይቶ ያስቀምጠኝ። እሷ በሳምንት የሚቀይረው ማን ስለሆነች ነው? እንድሮማ ሀብቲንማ አጣፍ ብሏለሁ። በአንድ መፍረሻ 1 ዓመት፣ በአንድ መይስ 1 ዓመት። ኧረ አልቀመጥ ብዬም አሁን አስጠላኝ እስከ